ሰላም ሰላም ውድ የዩቲዩብ ቤተሰቦች እንዴት ናችሁ? ለዛሬ ከቻፕተር 1 ከሳይኮሎጂ ቻፕተር 1 የተወጣጡ 20 የሚሆኑ ቹዝ ጥያቄዎችን ለማየት እንሞክራለን። ከቻፕተር 1 ብቻ ነው የተወጣጡት። ምናልባት ለሚድ ሊያገዛችሁ ይችላል ብዬ ያሰብኳቸው ጥያቄዎች ናቸው። ጥያቄዎቹ ምናልባት ቀለል ያሉ ሊሆኑ ይችላሉ፣ ወይም ደግሞ መካከለኛው ከበድ ያሉም ሊሆኑ ይችላሉ። እናንተም ሊጠቅሟችሁ በተወሰነ መንገድ አድ የሚያደርግላችሁ ነገር ሊኖር ይችላል እና ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ በመሆን ጀምሮ ቀጥታ ወደ ጥያቄዎቹ እንሄዳለን። የመጀመሪያው ጥያቄ the word psychology comes from which two Greek words ይላል። ሳይኮሎጂ ከየትኞቹ ግሪክ ቃሎች ነው የመጣው? ኤ ሳይኮ ኤንድ ሎጊያ፣ ቢ ሳይኪ ኤንድ ሎጎስ፣ ሲ ፓቶስ ኤንድ ሎጎስ፣ ዲ ፔኑማ ኤንድ ሶፊያ ከሚለው ይላል። ኦኬ መልሱ ምንድነው ማለት ነው? በቻፕተር ነው ለማየት እንደሞከር ነው ሳይኮ ኤንድ ሎጎስ ከሚለው ሁለት ቃላቶች ነው አይደል የመጣው። ኮሬክት አንሰሩ ምንድነው? ቢ ነው። ሳይኪ ኤንድ ሎጎስ ኤክስፕላኔሽን። ሳይኪ ሚንስ ሶል ማይንድ ወይም ደግሞ ኮንሽስነስ ብለናል አይደል። ሎጎስ ሚንስ ደግሞ ስተዲ ኦር ሳይንስ ዳት ሚንስ ሳይኮሎጂ ሚንስ ስተዲ አባውት the mind, study about the soul or study about consciousness. Ancient Greek philosophers define psychology as study of the mind or study of the soul ብሎ ዲፋይን አድርገውታል ማለት ነው። ወደ ሁለተኛው ጥያቄ እንሂድ። ሁለተኛው ጥያቄ according to scientific definition psychology is the study of a only human behavior, b behavior in the mental process of human in the animals, c only mental processes, d only abnormal behavior። መልሱ ምንድነው ማለት ነው? ቢ ነው ማለት ነው። behavior in the mental process of human in the animals። ሞደርን ሳይንቲፊክ ሳይኮሎጂ ስተዲ የሚያደርገው ስለምንድን ነው? ስለ ሜንታል ፕሮሰስ እና ስለ behavior of human being and animals ነው ማለት ነው። ኦኬ እንቀጥል። ሶስተኛው ጥያቄ which of the following is not one of the four main goals of psychology? አራት ሜን ጎል ኦፍ ሳይኮሎጂ አሉ ብለን አይተናል። ኤ ከነሱ ውስጥ ያልሆነው ከአራት ውስጥ ያልሆነው ኖት ነው የሚለው። ኤ ዲስክራይቢንግ፣ ቢ ኤክስፕሌኒንግ፣ ሲ ጀጂንግ፣ ዲ ኮንትሮሊንግ። ዳንሰር ኢዝ ምንድነው ማለት ነው መልሱ? ሲ ጀጂንግ ነው ማለት ነው። ኤክስፕላኔሽኑ ስናይ the four goals of psychology are describing, explaining, predicting and controlling or influencing behavior ማለት ኮንትሮሊንግ የሚለው አንዳንዴ ኢንፍሉዌንሲንግ ብሎ ሊመጣ ይችላልና እንዳይሸውዳችሁ። እንቀጥል። አራተኛው ጥያቄ who established the first psychological laboratory in 1879? የመጀመሪያው ሳይኮሎጂካል ላብራቶሪን ኢስታብሊሽ ያደረገው ማን ነው? ኤ ሲግመንድ ፍሩድ፣ ቢ ጆን ዋትሰን፣ ሲ ዊሊያም ዎንት፣ ዲ ዊሊያም ጄምስ። ማን ነው የሚሆነው? ሲ ዊሊያም ዎንት ነው ማለት ነው። ዊሊያም ዎንት is known as the founder of modern experimental psychology and established the first lab in 1879 ማለት ነው። እንቀጥል። አምስተኛው the early school of psychology that used introspection to study the mind was ከሊ ስኩል ኦፍ ሳይኮሎጂዎች ውስጥ ኢንትሮስፔክሽንን የሚጠቀመው የትኛው ነው ይላል። ኤ ቢሄቪዮሪዝም፣ ቢ ፈንክሽናሊዝም፣ ሲ ስትራክቸራሊዝም፣ ዲ ገስታልት ሳይኮሎጂ። የትኛው ነው የሚሆነው? ስትራክቸራሊዝም ነው ማለት ነው። ስትራክቸራሊዝም ወንት ነው በዋነኝነት ያጠናው። ቴሽናሊም አንዳንዴ ያስገቡታል። ወንት ነው በዋናነት ያጠናው ማለት ነው። ወንት ትራይድ ቱ ብሬክ ዳውን ሜንታል ፕሮሰስ ኢንቱ ቤዚክ ኢለመንት ወይም ደግሞ ስትራክቸርስ ዳት ኢሜጅ ሴንሴሽን ኢንደ ፊሊንግ ብሎ ወደ ሶስት የተለያዩ ቤዚክ ኢለመንቶችን ከፋፍሎ ለማየት ሞክሮ ነበር። በዚህ ምን በመጠቀም ኢንትሮስፔክሽን ማለት ምን ማለት ነው ብለናል በፊት። አስኪንግ ዘ ፐርሰን what is on his or her mind፣ ምንድነው አእምሯቸው ላይ ያለው ነገር የሚለውን ሰዎችን አስክ ማድረግ ነው ብለናል። ኢንትሮስፔክሽን ይሄንን የሚጠቀመው ስትራክቸራሊዝም ነው ማለት ነው። እንቀጥል። ስድስተኛ the whole is greater than the sum of its parts is the main idea of or motto of ዛኔም ሞቶ ብለን አይተናል። the main idea of A structuralism, B behaviorism, C gestalt psychology, D psychoanalysis። the answer is
ገስታልት ሳይኮሎጂ ነው ማለት ነው የሚሆነው። ገስታልት ሳይኮሎጂ ሞቷቸው ምንድን ነው? ወይም ደግሞ በማክስ ወርቲመር የተጠና ነው አይደለ? ይሄ ኢንፋሳይዝ ዛት ዊ ፐርሲቭ ኦርጋናይዝድ ሆል ራዘር ዛን ሰፓሬት ፓርትስ፣ እንደ አንድ ዓለምን እንደ ኦርጋናይዝድ እንደሆነ ነገር ነው እንጂ ሰፓሬት የተለያየ ነገር አይደለም የሚመለከቱት ማለት ነው። ገስታልቶች the whole is greater than the sum of its parts በሚለው ነው ሞቷቸው። እንቀጥል። who founded behaviorism and rejected the study of mental processes? ቢሄቪየሪዝምን ስተዲድ ያደረገው እንዲሁም ሪጀክት ያደረገው የሜንታል ፕሮሰስ ስተዲ ኦፍ ሜንታል ፕሮሰስን ሪጀክት ያደረገው ማን ነው ይላል። ኤ ሲግመንድ ፍሩድ፣ ቢ ዊሊያም ጄምስ፣ ሲ ጆን ዋትሰን፣ ዲ ካርል ሮጀርስ። ማን ነው የሚሆነው ማለት ነው መልሱ? ቢ ጆን ዋትሰን ነው ማለት ነው። ዋትሰን ቢሊቭ ሳይኮሎጂ ሹድ ኦንሊ ስተዲ ኦብዘርቫብል ኤንድ ሜዠራብል ቢሄቪየር ኖት ኢነር ሜንታል ላይፍ። ዋትሰን ቢሄቪየሪዝም ላይ ታችሁ ከሆነ ቢሄቪየሪዝም ምንድን ነው የሚለው? ሳይኮሎጂ ስተዲ አቦት ኦብዘርቫብል ኤንድ ሜዠራብል ቢሄቪየር ነው አይደል የሚለው። ኢንተርናሉን ከታረገና ኤክስተርናሉን ወይም ደግሞ ኦብዘርቫብልና ሜዠራብል ብቻ ነው የሚያጠናው ብሎ ነው የመጣ። ስለዚህ ዋትሰን ነው ማለት ነው። እንቀጥል። ስምንተኛው ሲግመንድ ፍሩድ the founder of which school or perspective? ሲግመንድ ፍሩድ የትኛው ፋውንደር ነው ይላል። ኤ ሂውማኒስቲክ ሳይኮሎጂ፣ ቢ ኮግኒቲቭ ሳይኮሎጂ፣ ሲ ሳይኮ አናሊሲስ፣ ዲ ቢሄቪየሪዝም ይላል። የትኛው ነው ማለት ነው? በስፋት የተናናለ ይሄንን ሲ ሳይኮ አናሊሲስ ነው ማለት ነው። ፍሩድ ፎከስድ ኦን አንኮንሽስ ሞቲቭስ ሪፕረስድ ዲዛይርስ ድሪምስ ኤንድ ኤርሊ ቻይልድሁድ ኤክስፒሪየንስ። ይሄ አንኮንሽስ ፓርትስ ኦፍ ማይንዳችን ላይ ፎከስ ያደረገ ነበረ ሳይኮ አናሊሲስ ማለት ነው፣ በፍሩድ የተጠናው። እንቀጥል። ዘጠነኛ which perspective say human have free will and can choose their behavior? ይሄ ፓርት 2 ላይ ነው አያየ ነው። ሰዎች ነጻ ምርጫ ነው ያላቸው ምን ነገር የማረግ የሚለውን የትኛው ፐርስፔክቲቭ ነው ይላል። ኤ ቢሄቪየሪዝም፣ ቢ ሳይኮአናሊቲክ፣ ሲ ሂውማኒስቲክ፣ ዲ ባዮሎጂካል። የትኛው ነው የሚሆነው ማለት ነው? ሂውማኒስቲክ ነው ማለት። ሂውማን ቢንግ ሃቭ ፍሪ ዊል፣ የትኛውም ነገር የማድረግ ነጻ ፍላጎት አለው ብሎ የሚያምኑት ሂውማኒስቲኮች ናቸው ማለት። ሂውማኒስቲክ ሳይኮሎጂ ነው። ኢንፋሲስ ፐርሰናል ግሮዝ፣ ፍሪ ዊል ኤንድ ሰልፍ አክቹዋላይዜሽን። አስረኛው ጥያቄ which subfield of psychology helps people with everyday emotional and personal problems? የትኛው ሰብፊልድ ኦፍ ሳይኮሎጂ ነው helps people with everyday emotional and personal problemዎችን ሄልፕ የሚያደርግልን? ኤ ክሊኒካል ሳይኮሎጂ፣ ቢ ካውንስሊንግ ሳይኮሎጂ፣ ሲ ፎረንሲክ ሳይኮሎጂ፣ ዲ ኤክስፐሪመንታል ሳይኮሎጂ። መልሱ ምን ይሆናል? ካውንስሊንግ ሳይኮሎጂ ነው። ካውንስል መስጠት ምክር መስጠት ነው አይደለ? ሄልፕ ማድረግ ማለት ሰዎችን መርዳት። ዲል ዊዝ ማይልደር ፕሮብሌምስ አጀስትመንት፣ ሜሬጅ፣ ኬሪየር ሊሆን ይችላል። ዋይል ክሊኒካል ሳይኮሎጂ ምንድነው? ትሪት ሲሪየስ ሜንታል ዲስኦርደሮችን ናት ፊዚካል የሆኑ ሜንታል ዲስኦርደሮችን ቼክ የሚያደርግልን ክሊኒካል ሳይኮሎጂ ነው ብለናል። ካውንስሊንግ ግን ስንል ግን በዴይ ቱ ዴይ አክቲቪቲያችን የሚገጥሙን ፕሮብሌሞችን ሶልቭ ለማድረግ የምንጠቀምበት ነው። 11ኛው ጥያቄ the first step in scientific method used by psychologists is? የመጀመሪያው ሳይንቲፊክ ሜትድ ከሳይንቲፊክ ሜትዶች ውስጥ መጀመሪያው ስቴፕ 6 የሚሆኑ ስቴፖች አሉት አይደለ? ከዛ ውስጥ ፈርስት ስቴፕ ማን ነው ይላል። ኤ ኮሌክቲንግ ዳታ፣ ቢ ፎርሙሌቲንግ ሃይፖቴሲስ፣ ሲ አይደንቲፋይንግ the problem or question፣ ዲ drawing conclusion። ምንድነው ማለት ነው መልሱ? አይደንቲፋይንግ the problem ነው ማለት ነው። identifying the problem or question. All scientific research begin by identifying a clear question or problem to investigate. የትኛውም ሪሰርች by the way እዚህ ጋር ሳይኮሎጂካል ሪሰርች ብቻ ሳይሆን የትኛውም ሪሰርች የሚጀምረው ከምንድን ነው? ፕሮብሌሙን አይደንቲፋይ ከማድረግ ነው። የትኛውም ሪሰርች የጀነራል ናውሌጅ ሆናቸዋል። 12ኛው ጥያቄ from 1920 to 1960 psychology mainly defined itself as the science of ከ1920 ፓርት 1 ላይ አስታውሳችሁ ከሆነ ሳይኮሎጂ በሶስት ከፍለን አይተናል አይደል? ሂስቶሪካል ኦፍ ሳይኮሎጂ ከ1920 በፊት ከ1920 እስከ 1960 እና ከ1960 በኋላ ብለን ከ1920 በፊት ሳይኮሎጂ ምንድነው? ኢንተርናል ፓርትስ ኦፍ ማይንዳችን ላይ ነው ፎከስ ያደርጋል ብለን ያየ ነው። ከ1920 እስከ 1960 ግን ኦብዘርቫብል እና ሜዠረብል ቢሄቪየሮች ላይ ፎከስ ያደርጋል ብለን አይተናል።
ከ1960 በኋላ ግን ሁለቱንም አንድ ላይ አድርጎ ኢንተርናሉንም ኤክስተርናሉም አብሮ ይዞ መጣ ማለት ነው። ስለዚህ እዚህ ጋር የሚጠይቀን ከ1920 እስከ 1960 ላይ ሳይኮሎጂ እንደምንድን ነበር ይላል። አስ ሳይንስ ኦፍ ዋት? ኤ ኮንሽስ ኤክስፒሪየንስ፣ ቢ ኦብዘርቫብል ቢሄቪየር፣ ሲ አንኮንሽስ ፕሮሰስ፣ ዲ ኮግኒቲቭ ፕሮሰስ ይላል። መልሱ ምንድነው ማለት ነው? ኦብዘርቫብል ቢሄቪየር ነው ማለት ነው እንዳልነው ቅድም። 13ኛ which perspective focus on how culture and the social environment shape behavior? የትኛው ፐርስፔክቲቭ ነው ፎከስ ያደረገው ካልቸር ኢን ዘ ሶሻል ኢንቫይሮንመንት ላይ? ሼፕ ቢሄቪየር ካልቸርና ሶሻል ኢንቫይሮንመንት ቢሄቪየርን ሼፕ ያደርጋሉ ብለናል አይደል? በየትኛው ፐርስፔክቲቭ ነው ይላል። ኤ ባዮሎጂካል ፐርስፔክቲቭ፣ ቢ ሶሺዮ ካልቸራል ፐርስፔክቲቭ፣ ሲ ዲቨሎፕመንታል ፐርስፔክቲቭ፣ ዲ ኢቮሉሽነሪ ፐርስፔክቲቭ። መልሱ ምንድነው ማለት ነው? ሶሺዮ ካልቸራል ፐርስፔክቲቭ ነው ማለት ነው። እንቀጥል። 14ኛ ሳይኮሎጂስት who work in school to help with learning difficulties belong to ስኩል አካባቢ የሚሰሩት ለርኒንግ ዲፊካልቲን ሄልፕ ለማድረግ ወይም ደግሞ ሶልቭ ለማድረግ የሚሰሩት ምንድናቸው ይላል። ወይም ደግሞ ከየትኛው የሚመደቡት ይላል። ኤ ኤዱኬሽናል ሳይኮሎጂ፣ ቢ ኢንዱስትሪያል ሳይኮሎጂ፣ ሲ ፐርሰናሊቲ ሳይኮሎጂ፣ ዲ ሄልዝ ሳይኮሎጂ። ይሄ ምንም ጥርጥር የለውም እንደው ማለት ነው ኤዱኬሽናል ሳይኮሎጂ ነው ማለት ነው። እንቀጥል። ኤዱኬሽናል ሳይኮሎጂ ነው ስኩል አካባቢ የተለያዩ ለርኒንግ ፕሮብሌሞችን ሶልቭ ለማድረግ ከሆነ ኤዱኬሽናል ኦር ስኩል ሳይኮሎጂ እንለዋለን። ቀጥል 15ኛው ጥያቄ which method studies people in their natural environment without interface? which method studies people in their natural environment without interface? ኤ ከሜቶዶቹ ውስጥ ማለት ነው ምንም ኢንተርፌስ ሳያስገባ ስተዲ የሚያደርግ ፒፕልን in their natural environment. A experimental method, B survey method, C naturalistic observation, D case study። ይሄ ከስሙ ራሱ እንደምንረዳው ናቹራሊስቲክ ኔቸር ናቹራሊ ምንም ኢንተርፌስ ያስገባ ኦብዘርቭ ያደረገ ከሆነ ወይም ደግሞ ሪሰርቸርስ ኦብዘርቭ ቢሄቪየር አስ ኢት ኦከርስ ናቹራሊ። በቃ ችልድረን ፕሌይንግ ኢን ኤ ፓርክ ሙሉ ለሙሉ ምንም ኢንተርፌስ አያስገባ ከሆነ ናቹራሊስቲክ ኦብዘርቬሽን ነው ማለት ነው። እንቀጥል። ዊሊያም ጄምስ ኢዝ ዘ ሞስት አሶሺየትድ ዊዝ which early school? ከርሊ ስኩሎች ዊሊያም ጄምስ ዋነኝነት የትኛው ላይ ነው አሶሺየት የሚሆነው የሚመደበው ይላል። ኤ ስትራክቸራሊዝም፣ ቢ ፈንክሽናሊዝም፣ ሲ ቢሄቪየሪዝም፣ ዲ ሳይኮ አናሊሲስ። የትኛው ላይ ነው የሚመደበው? ፈንክሽናሊዝም ነው ማለት ነው። ጄምስ ፎከስድ ኦን ሃው ዘ ማይንድ ፈንክሽን ቱ ሄልፕ ፒፕል አዳፕት ቱ ዴር ኢንቫይሮንመንት። ማይንዳችን እንዴት ፈንክሽን ያደርጋል ኢንቫይሮንመንትን አዳፕት ለማድረግ ሃው ማይንድ ፈንክሽን የሚለውን ያጠናልን ነው ማለት ነው። እንቀጥል። 17ኛው ኦቨርት ቢሄቪየር አር ዶስ ዛት። ኦቨርት ቢሄቪየር የምንላቸው ምንድናቸው ይላል። ኤ ካን ቢ ዳይሬክትሊ ኦብዘርቭድ ኤንድ ሜዠርድ፣ ቢ ሃፐን ኦንሊ ኢንሳይድ ዘ ማይንድ፣ ሲ አር አንኮንሺየስ፣ ዲ ካኖት ቢ ስተዲድ ሳይንቲፊካሊ። ምንም ጥርጥር የለውም ይሄ ምንድነው የሚሆነው? ኤ ነው ማለት ነው። ካን ቢ ዳይሬክትሊ ኦብዘርቭድ ኤንድ ሜዠርድ፣ በቀላሉ ኦብዘርቭ ልናደርገውና ሜዠር ልናደርገው የምንችል ከሆነ ነው። ለምሳሌ ዎኪንግ፣ ስፒኪንግ፣ ራይቲንግ በቀላሉ ኦብዘርቭ እና ሜዠር ልናደርገው የምንችል ነገር ከሆነ ምንድነው ማለት ነው? ኦብዘርቨብል ኦቨርት ቢሄቪየር እንለዋለን ማለት ነው። 18ኛ the ultimate goal of psychology as a science is። ultimate goal of psychology ምንድነው ይላል። ኤ describing behavior፣ ቢ predicting behavior፣ ሲ controlling or influencing behavior፣ ዲ only understanding behavior። የመጨረሻ የሳይኮሎጂ ጎል ምንድነው? controlling or influencing behavior። explanation ስንል the document states that controlling means helping, changing, improving behavior. the last and the most important goal of psychology part 1 ላይ በስፋት ያየ ነው ማለት ነው። 19ኛ which perspective link behavior to brain hormones in the nervous system activity? which perspective links behavior to brain hormones in the nervous system activity? A cognitive፣ B behavioral፣ C biological፣ D socio-cultural። እንደው ከብሬን ከነርቨስ ሲስተም ጋር የተገናኘ ምንድነው ነው ያልነው? አይተነዋል አይደለ? ባዮሎጂካል
ኤግዛማይን ሃው ቦዲሊ ፕሮሰስ ኢንፍሉዌንስ ቢሄቪየር ኢን ሜንታል ፕሮሰስ ከነርቨስ ሲስተም ጋር ከቦዲያችን ጋር የተገናኘ ከሆነ ባዮሎጂካል ነው ማለት ነው። የመጨረሻው ጥያቄ አፍተር 1960 ሳይኮሎጂ ቢገን ስተዲንግ ከ1960 በኋላ ሳይኮሎጂ ስለምን የሚያጠና ሆኖ መጣ ይላል። ኤ ኦንሊ ኦብዘርቫብል ቢሄቪየር፣ ሲ ቢ ኦንሊ አንኮንሽስ ፕሮሰስስ፣ ሲ ቦዝ ሂውማን ቢሄቪየር ኢን ሜንታል ኦር ኮግኒቲቭ ፕሮሰስስ፣ ዲ ኦንሊ ሶሻል ኢንፍሉዌንስስ። ይሄ ምንም ጥርጥር የለውም ከ1960 በኋላ ቦዝ ቢሄቪየር ኢን ሜንታል ኮግኒቲቭ ፕሮሰሶችን ስተዲ የሚያደርግ ሆኖ ነው ያ የመጣው ማለት ነው። ከ1920 እስከ 1960 ደግሞ ኦብዘርቫብል ቢሄቪየሮችን ብቻ፣ ከ1920 በፊት ግን ኢንተርናል ወይም ደግሞ ሜንታል የሆኑት ላይ ብቻ ፎከስ የሚያደርግ ነበር ማለት ነው። ያ ቦዝ ቢሄቪየር ኢን ሜንታል ኮግኒቲቭ እንዳልነው ማለት ነው። ኢንዶስኪ ታንክ ዩ። አውቃለሁ ጥያቄዎቹ ምናልባት በጣም ቀለል ያሉ ሊሆኑ ይችላሉ። ይህ ያው ጥያቄ ስትሰሩ ግዴታ ከበድ ያለ ጥያቄ ማትሰሩ ወይም ደግሞ በጣም የሚከብዳችሁ ጥያቄ ላይ ብቻ አይደለም ፎከስ ማድረግ ያለባችሁ። እያንዳንዱ ጥቃቅን የሆኑ ነገራቶች ላይ ፎከስ ማድረግ አለባችሁ ማለት ነው። ምናልባትም ትንሽ ከዚህ ጠጠር ያለ ጥያቄ ከፈለጋችሁ በደንብ ላዘጋጅላችሁ እችላለሁ። የተለያዩ ሚት ጥያቄዎችንም እንሰራለን። ይህ ለጅማሮ ያክል ነው። እስካሁን ሰብስክራይብ፣ ላይክ፣ ሼር ያላረጋችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ።